ወራሪዎች አሁን ምላሻችንን መጠበቅ አለባቸው ሲል የኢራን አብዮታዊ ጥበቃ አስታወቀ። አሜሪካ በኢራን ላይ የወሰደችውን ጥቃት ተከትሎ የቴህራን የውጭ ጉዳይ ሚኒስቴር ዩናይትድ ስቴትስ በኢስላማዊ ሪፐብሊክ ላይ አደገኛ ጦርነት መክፈቷን አስታወቀ። ይህ በእንዲህ እንዳለ ሁቲዎች የአሜሪካን ጥቃት በሰዎች ላይ ጦርነት እንደማወጅ ነው ብለዋል። እስራኤልና የኢራን ግጭት ሲቀጣጠል ዩናይትድ ስቴትስ አሁን በኢራን ላይ ጥቃትን ለመሰንዘር እና በአካባቢው 3 የኒውክሌር ጣቢያዎችን ኢላማ አድርጋለች። በዋይት ሀውስ ንግግር ያደረገው ትራምፕ ጥቃቱን አስደናቂ ስኬት ሲሉ ኢራን አጸፋዊ ለመመለስ ከመረጠች ትልቅ ኃይል እንደሚኖር አስጠንቅቀዋል። እስራኤል ኢራን ላይ ጥቃት ከፈጸመች በኋላ መካከለኛው ምስራቅን ከአስተማማኝነት ቦታ ስላደረጓት ትራምፕና አሜሪካን አመስግናለች። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በመቀጠል እስራኤል ዩናይትድ ስቴትስ በኢራን ላይ የምታደርገውን ጥቃት ቀድማ እንዳሳወቀች ተናግረዋል። ለአሜሪካ ጥቃት ምላሽ ኢራን ወደ እስራኤል የተተኮሱ ሚሳይሎችን በመክፈቷ በግዛቲቱ በርካታ ሰዎች ቆስለዋል፣ ለሞትም ተዳርገዋል ተብሏል። ይህ በእንዲህ እንዳለ በግጭቱ የሞቱ ሰዎች ቁጥር በኢራን ከ400 በላይ ደረሰ ሲሆን የኢራን ጤና ጥበቃ ሚኒስቴር ከ430 ሰዎች መሞታቸውን ዘግቧል። በእስራኤል ባደረሱት ጥቃትና ከ3500 ሰዎች መቁሰላቸውን የጤና ጥበቃ ባለሥልጣናቶች ገልጸዋል። በእስራኤል ውስጥ ባለፈው ሳምንት ግጭቱን ከተባባሰ በኋላ ባለሥልጣናቱ ቢያንስ 24 ሰዎች መሞታቸውን ሪፖርት አድርገዋል። ቴሄራን እንዳለችው ትራምፕ ኢራንን ብቻ ሳይሆን የገዛ ሀገራቸውን ከርተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግጂ እሁድ ዕለት በተናገሩት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቴሄራንን ከርተው ብቻ ሳይሆን የኢራንን ኒውክሌር መሳሪያ ቤቶች ላይ በፈጸሙት ጥቃት የራሳቸውን ሕዝብ በማታለል ላይ ናቸው ብለዋል። ዓለም ለአሜሪካ ጥቃት የኢራንን ምላሽ ሲጠብቅ ቴሄራንና ቴልአቪቭ ተኩስና ጥቃት መለዋወጣቸውን ቀጥለዋል። ኢራን ለአሜሪካ ጥቃት ምላሽ ለመስጠት በእስራኤል ላይ ተከታታይ ሚሳይሎች ጥቃት አድርጋለች። 23 ሰዎችም ቆስለዋል ተብሏል። እስራኤል በአጸፋው ኢራን ላይ ተከታታይ የአየር ላይ ጥቃቶች ከጀመረች በኋላ የመከላከያ ሰራዊት አባል ኢላማን አድርጋለች። በዩናይትድ ስቴትስ ጥቃት በርካታ የዓለም ሀገራቶች አስተያየታቸውን የሰጡ ሲሆን ሳዑዲ አረቢያ ለዘብ ያለ አስተያየቷን ሰጥታለች። ሳዑዲ ዩናይትድ ስቴትስ ጥቃቶችን ተከትሎ ሳዑዲ አረቢያ ከፍተኛ ስጋት እንዳላት ገልጻለች ሲል የውጭ ጉዳይ ሚኒስቴር በኤክስ ገጻቸው ላይ ገልጸዋል። የሳዑዲ አረቢያ የውጭ ጉዳይ ሚኒስቴር በኤክስ ላይ የሳዑዲ አረቢያ መንግስት በዩናይትድ ስቴትስ የኢራን የኒውክሌር ፋሲሊቲዎች ላይ ያነጣጠረ ጥቃት በመወከል እህታማቾች በሆነችው የኢራን እስላማዊ ሪፐብሊክ ውስጥ ያለውን ለውጥ በከፍተኛ ሁኔታ እየተከተለች ነው። ዓለም አቀፉ ማህበረሰብ ቀውሱን ለማስቆም ፖለቲካዊ መፍትሄዎች ላይ ለመድረስ ሁሉንም ጥረቶችን ማድረግ አስፈላጊ መሆኑን ገልጸዋል። ኳታር ዩናይትድ ስቴትስ የአየር ጥቃት በኢራን ኒውክሌር መስሪያ ቤቶች ላይ ጥቃት ከሰነዘረ በኋላ ከፍተኛ ጉዳት ሊደርስባቸው እንደሚችል ፍርሃት እንዳደረባት ገልጻለች። የውጭ ጉዳይ ሚኒስቴር በአሁኑ ጊዜ በቀጠና ያለውን አደገኛ መባባስ በአህጉራዊ ሆነ በዓለም አቀፋዊ ደረጃ አስከፊ መዘዝ ሊያስከትል እንደሚችል ያስጠነቅቃል ሲል መግለጫው ገልጿል። ራሽያም የፕሬዝዳንት ቭላዲሚር ፑቲን የጸጥታ ምክር ቤት ምክትል ኃላፊ ዲሚትሪ ሜድቬዴቭ በርካታ ሀገራት ለኢራን የኒውክሌር ጦር መሳሪያ ለማቅረብ ዝግጁ ይሆናሉ ብለዋል። የትኛዎቹ ሀገራት እንደሚሞክሩ ባይገልጹም የአሜሪካ ጥቃት አነስተኛ ጉዳት እንዳደረሰና ቴህራን የኒውክሌር ጦር መሳሪያን ለማምረት እንደማይገታት ገልጸዋል። ሚኒስትሩ በመግለጫቸውም የሉዓላዊ ሀገር ግዛት ለሚሳኤልና ለቦምብ ጥቃት የመገዛት ኃላፊነትን የጎደለው ውሳኔ ምንም አይነት ክርክር ቢቀርብበትም ዓለም አቀፍ ሕግጋትን፣ የተባበሩት መንግስታት ድርጅት ቻርተር እና የተባበሩት መንግስታት የጸጥታው ምክር ቤት ውሳኔዎችን የሚጻረር ነው ብለዋል።